ሰውየው ያረጀ መኪና ይገዛና ቀለሙን መፈቅፈቅ ይጀምራል። እየፈቀፈቀ እያለ መኪናው ከወርቅ የተሰራ እንደሆነ ያስተውላል። ሰውየው ግን በፍጹም ስላላመነ ኮፈኑን ከፍቶ ወርቅ መሆኑን ያረጋግጣል። በየቦታውም በፈቀፈቀ ቁጥር በየቦታው ወርቅ መሆኑን ያረጋግጣል። ከዚያም የወደፊቱን እያሰበ ሰውየው ደስተኛ መሆን ይጀምራል። ስለ ነገሩም እንዳይታወቅበት መኪናውን መልሶ ቀለም ይቀባዋል። በመቀጠልም ከመኪናው ትንሽዬ ክፍል ነቅሎ ወርቅ መሆኑን ለማረጋገጥና ለመሸጥ ይወስናል። ወደ ወርቅ ቤትም ሄዶ ወርቁን ማስመዘን ይጀምራል። ባለቤቱም ወርቁን ተቀብሎ ትንሽ ከተመለከተ በኋላ መመዘን ይጀምራል። ባለቤቱም የወርቁን ጥራት ከተመለከተ በኋላ በጥርጣሬ አይን ሰውየውን እያየው ወርቁን ኬት እንዳመጣው ይጠይቀዋል። ሰውየው ግን በፍጹም አልናገርም ሲለው ያን ጊዜ ባለቤቱ ስልክ ቁጥሩን ይቀበለውና ተጨማሪ ወርቅ እንደሚያመጣ ይጠይቀዋል። ብዙም ሳይቆይ ግን ባለቤቱ ለማፊዎቹ ደውሎ ሰውየው ላይ አይን እንዲጣል ያዛል። ሰውየውም መኪናውን ይዞ እየተጓዘ እንዳለ ጎማ ተንፍሶበት መሃል በረሃ ላይ ይቆማል። ከዚያም በአቅራቢያው ባለው ጎሚስታ ላይ ጎማውን ማስቀየር ይጀምራል። ሰውየውም እጁ ላይ ምንም አይነት ገንዘብ ስላልነበረ በወርቁ ሊከፍል ያስብና ወርቁን ይሰጣቸዋል። ጎሚስታውም ወርቁ እውነተኛ እንደሆነ ካረጋገጠ በኋላ ሰውየውን አንዴ ላናግር ብሎ ወደ ጥግ ሲወስደው ሌሎች ሰዎች መጥተው መኪናውን ወደ ገራጅ ውስጥ ያስገቡታል። በገራጁ ውስጥም ስለ መኪናው በደንብ ሲያጣሩ ከወርቅ የተሰራ መኪና መሆኑን ያረጋግጣሉ። ያን ጊዜ ምንም ጊዜ ሳያጠፉ ጎሚስታዎቹ ሰውየውን መደብደብ ይጀምራሉ።